ኢትዮጵያ በስራና ክህሎት ሚኒስቴር በኩል ወደ ተለያየ ሀገር የስራ ስምሪት እያደረገች ነው እና በዚህ ፕሮግራም ላይ እናንተም ራሳችሁን ማሳተፍና ወደ ተለያዩ የአውሮፓ የአረብ ሀገራቶች ላይ ሄዳችሁ መስራት ትችላላችሁ። በዚህ ፕሮግራም ላይ ለመሳተፍ በስራና ክህሎት ሚኒስቴር ዌብሳይት አለ። እዛ ዌብሳይት ላይ ራሳችሁን መመዝገብና ፕሮፋይላችሁን ቢውልድ ማድረግ አለባችሁ። ከዛ በኋላ ደግሞ ላበር አይዲ እንዲኖራችሁ አሻራ መስጠት አለባችሁ። ለዚህ ፕሮግራም የሚሰጠው አሻራና ለፋይዳ ብሔራዊ መታወቂያ ምዝገባ የሚሰጠው አሻራ የተለያየ ነው። ወደፊት ምናልባት አንድ የሚሆንበት መንገድ ሊኖር ይችላል። በስራና ክህሎት ሚኒስቴር ፕሮግራም ራሳችሁን ለመሳተፍ እንዴት መመዝገብ እንዳለባችሁ በቅደም ተከተል አሳያችኋለሁ። ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። ወደ ቪዲዮ እንሂድ። ባገኛችሁት ብሮውዘር ወይም ክሮም ላይ ትገቡና lmis.gov.it ብላችሁ ሰርች አድርጉ። አዲስ ስለሆናችሁ እናንተ ከታች ሬጂስተር የሚለው ነው የምነኩት። ከዚህ በፊት አካውንት ያለው ሰው ደግሞ ከላይ ሎጊን ነው የሚለው ማለት ነው በፓስወርዱና በዩዘሩ። ስለዚህኛ ሬጂስተር እንላለን። መጀመሪያ ላይ ኢሜል እናስገባ ይጠይቀናል። እዚህ ላይ ኢሜላችሁን አስገቡ። አካውንታችሁን ሪከቨር ለማድረግ እንዲያግዛችሁ ስለሚችል እሱ ነገር እንዳትረሱ። ቀጣይ ስልክ ነው የምታስገቡት። 251 ተብሎ ተቀምጧል። እናንተ ከዚህ ጀምራችሁ ታስገባላችሁ። ቀጣይ ደግሞ እንደዚሁ ፓስወርድ ታስገቡ። ካፒታል ሌተር፣ ከዛ ስሞል፣ ከዛ ቁጥርና ካራክተር ማካተት አለባችሁ። ኮንፊርም ፓስወርድ የሚለው ደግሞ እሱን ትደግሙታላችሁ። እሱ እንደደረሳችሁ ሳይን አፕ የሚላለ እሱን አንድ ጊዜ ተጫኑ። እዚህ ጋር ኦቲፒ ይላክላችኋል። ኦቲፒያችሁን አስገቡ። ከዚህ በኋላ የስራና ክህሎት ሚኒስቴር ፖርታል ኖራችሁ ማለት ነው። ስትገቡ እንደዚህ አይነት ዳሽቦርድ ያመጣላችኋል። ያው ጋይድ የሚያደርግ ነገር ነው። ከእስከ 7 በደንብ ያነባችሁ እዩት። እዚህ ላይ እንግዲህ እናንተን ኤክስፒሪየንስ ምናምን ነገር ጨርሱና ከዚህ በኋላ አሻራ መስጠት ብቻ ነው የሚቀራችሁ። አሻራ ስትሰጡ ላበር አይዲ ኖራችኋል ማለት ነው።